ነገር ተናገረ። ሁላችንም በየራሳችን ልክ ተናግረናል። እኔም በራሴ በኩል ተናግሬ ሊሆን ይችላል። ሌላውም በራሱ በኩል ተናግሮ ሊሆን ይችላል። ይሄኛው ግን ዛሬ ለምንም አጀንዳ አይደለችም። ዴዚ የእናቷ ልጅ ናት። አዎ ዴዚ የአሌክስ ፍቅረኛ ናት። አዎ እነ ሊንዳ ምናምን ነገር ምንም የሚመለከታቸው አይደለም። እውቀት ሳይኖራቸው ያለ እውቀት የሚጮሁ ቆርቆሮ ናቸው። ችግሯ ከአሌክስ ጋር ነው። አሌክስ ጋር ያለውን ከአሌክስ ጋር ትፍታ ስለ ሊንዳ። ስለዚህ እኛ ከጎን ለመቆም መሆን ያለብን ምንም ላናመጣ እንችላለን። ያለነው ሚዲያ እንደዚህ ወሬ ላይ ብቻ ነው። ከጎኗ ልንሆንና ልናጽናናት አንችልም። ስለዚህ ተጽዕኖ መፍጠር የሚቻለው ነገር ቢኖር እነ ሊንዳን የሚባሉትን ነገር ከምድረ ገጽ ማጥፋት በአንድም በሌላም ብዙ መንገዶች አሉ። የእነ ሀቢባ ደጋጎቹ ቤትን በሪፖርት በምናምን ያዘጉባት የለ እንደ ስንት መልካም ነገር የሚደረገው የእነዚህ ባለጌና እንዴት ነው ሪፖርት ተደርጎ ብዙ ተከታይ ያላቸው ሰዎች እያሉ የእነዚህን ማዘጋት ያቃተው እናትና ልጅን የሚያባላ ሳይጣን ነው እንጂ ሰው ነው እንዴ? ያን ልጅን ውድቀት የሚመኝ ሰው ነው እንዴ? ይሄ እኮ አርዶ ከበላል ከሊቢያ ገዳይ ምንም አይተናነስም። ምክንያቱም እቺ ልጅ ብትሞት ትላንትና የተናገረቻት እናት፣ ትላንት የተቆጣችው እናት እኔ ልጅ ቀጣ ይችላል እኔ ልጅ ልገርፍ እችላለሁ። ልጄን ስገርፍ ልጄን ስቀጣ ከክፉ ነገር ለመሰወር ለመደበቅ ነው። እንዲሞትብኝ አይደለም ወይ እንድትሞትብኝ አይደለም። እስማ ስለዚህ እስቲ እኔ በጣም ኢሞሽናል እኔ ሁለቱንም ምን ያላችሁ አሌክስም ምንም እንደ ደስ ስለሚሉኝ እኔ ሶሻል ቲክታክን እንደዚህ እንደ መደበሪያ ነው የማየው። ግን ዲኒያ ግን እንዲህ አይምሮዬን እንትን ያለ ቢኖር እኔ እስካሁን እዚህ አይነት ነገር ረብሽ አያውቅም። ያኔ ታዩታላችሁ፣ ሁሉም ሰላም ያገኛል። አመሰግናለሁ ዳይመንድዬ። እኛ ነው እንደዚህ ለሆነች ያኔ ለውሸት የሚረዳና ያጣ ነው በቃ። ያ እዚህ ጋር ደግሞ 190 ምናምን ሰዎች አላችሁ። እስኪ አንዴ ሁላችሁም ኮፒ ሊንክ አድርጉ። እዚህ ቁጭ ብላችሁ ኮፒ ሊንክ አድርጉ። ሪፖርት እያደረጉ ነው እንትን እያለ ነው እንዳይነግራችሁ እናንተ ብዬ ነው ያለን አንድ አማራጭ ፍትህ ለዴዚ እያለን አንድ ቪዲዮ መስራት እንደኔ ሀሳብ። ሁለት ደግሞ በቃ ማለቴ አላቅም እንዴት እንደምናገር ከባድ ነው። በእኛ ቦታ ሆኖ ቢያዩት ቢረዱት ደስ ይለኝ ነበር። ግን ገና ለገና ዛሬ ሰምተው ኮሜንት እየጻፉ የሚዘገንን ነገር የሚናገሩ ሰዎች አሉና ተረዱን። በራሳችሁ ቦታ አድርጋችሁ እስኪ ገምግሙት። እኔ ብሆን ሳብላችሁ ማለት ነው። እና ሌላ ምንም አይደለም። እግዚአብሔር ልጅቱን ይጠብቃት እና እነ ሊንዳ ማሂታ ቪዲዮ መስራት አይደለም ማሪ፣ ቪዲዮ አይደለም መስራት። ይኸውላችሁ አንቺ ምን ብታደርጊ ምን ብታጠፊ እንደው ጨካኝ እናት እንኳን ብትሆን ትንሽ ስጋዋለች እና ርህራሄ ይኖራል። እናትና ልጅ ተለያይቶ አይለያይም። ቪዲዮ ምናምን መስራት አይደለም። እነ ሊንዳ የሚባሉ ሰዎች እነሱ ናቸው አረጋቢ፣ እነሱ ናቸው። ይቅርታ ተጠይቀኛል አለች እናትየው ወታ መጀመሪያ ላይ ይቅርታ ተጠይቅ እያሉ እነሱ ናቸው በእናትና ልጅ ይቅርታ ተጠይቅ ብሎ ዘራፍ። አንድ ጣራ ስር የሚኖሩ ሰዎችን ይቅርታ ተጠይቅ ብሎ ዘራፍ እያሉና
ነገሮችን እያጓጓሉ እያባባሱ ልጅቷን የማይሆን ውስጥ እየከተቱ እናትየውን አይምሮ እየጠመዘዙ ያሉት እነ ሊንዳ ናቸው። እነ ሊንዳን አዘጉባቸው። እነ ሊንዳ ይዘጋባቸው። እነ ሊንዳ እኮ ይኸውልሽ እናትና ልጅ ማለያየታቸውን አትዩ። ነገ መድረኩን ቢያገኙ ሀገር ያበላሻሉ፣ ሀገር ያጠፋሉ። ስለ ፖለቲካም አይደለም ምንም ፖለቲካ ማለያየታቸውን አትዩ። ነገ መድረኩን ቢያገኙ ሀገር ያበላሻሉ፣ ሀገር ያጠፋሉ።